52 የኢራን መርከቦች በ72 ሰዓታት ውስጥ የአሜሪካን ክልከላ ጥሰው አለፉ። ባለፉት 72 ሰዓታት ውስጥ 52 የኢራን መርከቦች አሜሪካ በኢራን የውሃ ክልል ላይ የጣለችውን የእንቅስቃሴ እገዳ ጥሰው ማለፋቸውን ፋርስ ዜናዎች ዘገበ። ሰኞ ዕለት ከምሽቱ 4 ሰዓት በፊት የነበሩት 3 ቀናት የሳተላይት መከታተያ መረጃዎችን ዋቢ በማድረግ የቀረበው የኢራኑ ዜና ወኪል ዘገባ እንደሚያመለክተው እገዳውን ጥሰው ካለፉት መርከቦች መካከል 31ዱ የነዳጅ ጫኝ መርከቦች ሲሆኑ 21ዱ ደግሞ የጭነት መርከቦች ናቸው። ይህ ክስተት የተሰማው በኢራን በአሜሪካና በእስራኤል መካከል የካቲት 21 2018 ዓ.ም ጦርነት መቀስቀሱን ተከትሎ የኢራን አብዮታዊ ዘብ ኃይል የሆርሙዝ ሰርጥ ለመተላለፊያ መዘጋቱን የካቲት 23 ቀን ካስታወቀ በኋላ ነው። በግጭቱ በኢራንና በተቃዋሚዎቿ መካከል የእርስ በርስ ጥቃቶች የተሰነዘሩ ሲሆን ይህም በእስራኤል ግዛት ላይ በኢራን የተፈጸሙ ጥቃቶችን እና ቴሄራን በቀጠናው ባሉና ከአሜሪካ ጋር አጋርነት ላላቸው ስፍራዎች ላይ የሰነዘረቻቸውን ጥቃቶች ያካትታል። በፓኪስታን አደራዳሪነት በዋሽንግተንና ቴሄራን መካከል የተደረሰው ጊዜያዊ ተኩስ አቁም ስምምነት መጋቢት 30 ቀን 2018 ዓ.ም ይፋ መደረጉ ይታወሳል። ሚያዝያ 3 ቀን በኢስላማባድ የተካሄደው ንግግር ስምምነት ላይ ሳይደርስ ቢቀር ሚያዝያ 13 ቀን የአሜሪካ ፕሬዝዳንት ዶናልድ ትራምፕ በፓኪስታን አደራዳሪዎች ጥያቄ መሰረት ኢራን ለድርድር የሚሆን የውሳኔ ሀሳብ እስከምታቀርብ ድረስ የተኩስ አቁም እንደሚራዘም መግለጻቸውን ሚድል ኢስት ሞኒተር ዘግቧል።